ሰላም ቤተሰቦች፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር አምላክ የተባረከ ይሁን። ዛሬ አንድ አጠር ያለ ነገር ግን እጅግ ጠቃሚ የሆነ ሐሳብ ላካፈላችሁ መጥቻለሁ። የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 49 ከቁጥር 22 እስከ 26 ስታነቡ ስለ ዮሴፍ ያወራል። አባቱ ያዕቆብ ለዮሴፍ የተናገረውን የበረከት ቃል ነው የሚያወራው። 49ኛው ምዕራፍ ያዕቆብ 12ቱን ልጆቹን ወደፊት የሚደርስባቸውን ነገር እላያቸው ላይ ሲያውጅ እግዚአብሔር በመንፈስ ቅዱስ ኃይል የሚያናግረውን ነገር ሲናገር ትመለከታላችሁ። ነገር ግን ለዮሴፍ ሲናገር ምንድን ነው ያለው? ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ ዳር የሚያፈራ ዛፍ። በጣም የሚገርመኝ ነገር ሐረጎቹ በቅጥር ላይ ያድጋሉ ካለ በኋላ ስለ ዮሴፍ ሲናገር መጽሐፍ እንዲህ ይላል፣ ቀስተኞች አስቸገሩት ይላል፣ ነደፉት ይላል፣ ተቃወሙት ይላል። ነገር ግን ቀስቱ እንደጸና ቀረ፣ የእጆቹም ክንዶች በያዕቆብ አምላክ እጅ በረታ ይላል። ክብር ለጌታ ለኢየሱስ ይሁን። ዮሴፍ በጣም ትንሹ የፍሬ ዛፍ ነው። ከቤተሰቦቹ መካከል ከልጆቹ መካከል በጣም ትንሽ ነው፣ ታናሽ ነው። የፍሬያማነት ዘር በሱ ውስጥ አለ። እግዚአብሔር በሱ ውስጥ ያስቀመጠው ትልቅ ነገር አለ። ነገር ግን ጠላት ተነሳበት፣ ተዋጉት። የገዛ ወንድሞቹ እንኳን ሳይቀሩ እጅግ አብዝተው ተዋጉት፣ እጅግ አብዝተው ፋይት አደረጉት። ምናልባት በዚህ ሰዓት ይህን ድምፄን እየሰማ ላለ ነፍስ የምናገረው ነገር የተለያየ አይነት ፋይት ያለባችሁ፣ አንዱ ልፍ ሲል ሌላ የሚመጣባችሁ የተለያየ አይነት ተግዳሮት ውስጥ የምታልፉ እግዚአብሔር አምላክ ለእናንተ መፍትሄ አለው። የመጽናናት ቃል አለው በዚህ ውስጥ። ክብር ለጌታ ለኢየሱስ ይሁን። አስቸገሩት ይላል። በጣም ተቸገረ፣ ተዋጉት። የሚገርመኝ መጽሐፍ ቅዱስ ነደፉት ይላል። አጠቁት፣ መርዘኛ በሆነ አመታት ሊመቱት ሞከሩ። መጽሐፍ ግን ይላል ነገር ግን ቀስቱ እንደጸና ቀረ ይላል። እሱ ግን በጦርነት ውስጥ ሳይሸነፍ እንደጸና ቀረ። ያ ሁሉ ነገር ደርሶበት ግን አልተሸነፈም። ምክንያቱ ምንድን ነው ሲባል የእጆቹ ክንዶች በያዕቆብ አምላክ እጅ በረታ ይላል። ለካ ያሸነፈው ዮሴፍ አይደል። ዮሴፍማ እንደ ወንድሞቹ ግፍ ቢሆን ኖሮ መንገድ ላይ ይቀር ነበር። እንደደረሰበት ነገር ቢሆን እኮ መንገድ ላይ ይቀር ነበር። ያሸነፈው ግን በያዕቆብ አምላክ እጅ፣ የሱ እጅ ስለበረታ ነው። ስለዚህ ይህን ድምፄን ለምትሰሙ የማውጀው ነገር ቢኖር የእግዚአብሔር እጅ እንዲያበረታችሁ በጌታ በኢየሱስ ስም ጸልያለሁ። በየትኛውም አይነት ሁኔታ ውስጥ ብትሆኑ፣ በየትኛውም አይነት ነገር ውስጥ ብትሆኑ የአምላኬ የእግዚአብሔር እጅ እንዲያበረታችሁ ጸልያለሁ። መንፈስ ቅዱስ በኃይል እንዲያበረታችሁ ጸልያለሁ። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር አምላክ የተባረከ ይሁን። እጅግ አድርጌ በጣም ወዳችኋለሁ። ይህንን መልእክት ለብዙ ሰዎች ሼር እያደረጋችሁ ላይክ ማድረጋችሁን አትርሱ። ዩቲዩብ ለብዙ ሰዎች ቪዲዮን ሼር እንዲያደርገው ላይክ ማድረጋችሁን አትርሱ። አዳዲስ ሰዎች ደግሞ ሰብስክራይብ እያደረጋችሁ መልእክቱን ሼር አድርጉ። እጅግ ጠቃሚ ነገሮች ይደርሷቸዋል ከዚህ በኋላና ኢየሱስ ክርስቶስ የእግዚአብሔር ልጅ የተባረከ። ስለዚህ ምንም አይነት ሁኔታ ውስጥ እያለፋችሁ ዛሬ የምጸልየው እናንተ ሳትሆኑ እግዚአብሔር በእናንተ ውስጥ እንዲያሸንፍ፣ የእግዚአብሔር ኃይል ጦርነታችሁን እንዲዋጋላችሁ ጸልያለሁ። ለካ ዮሴፍ ቀስቱ እንደጸና የቀረው በጦርነት ውስጥ የሱ መውጊያ ሳይሰበር ሳይሸነፍ የቀረው በራሱ አቅም አይደለም። የያዕቆብ አምላክ እጅ የሱን እጆች ስላበረታ ነው። በውጊያ መሃል ድል እንዲነሳ አቅም የሰጠው የያዕቆብ አምላክ እጅ። ያኔ ያዕቆብን የረዳ እና አብርሃምን የረዳ ያዕቆብን የረዳ ዳዊትን የረዳ ያ የእግዚአብሔር እጅ ዛሬም ብርቱ ነው። ስለዚህ የእግዚአብሔር እጅ እንዲያበረታችሁ ጸልያለሁ። የትኛውም አይነት መንፈሳዊ ውጊያ ሰይጣን ከክብርና ከከፍታ ሊያጎላችሁ የተከፈቱ ውጊያዎች ሁሉ በኢየሱስ ስም እንዲሰበሩ ጸልያለሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። እወዳችኋለሁ። ሻሎም